አዎ አመሰግናለሁ ስለመጣሽ ሩታ። አብርሃም አልጨረስኩኝም እያወራ ነበረና ከቻልሽ አንድ ጊዜ ሩታ ለአምስት ደቂቃ እያወራሁ ስለሆነ አውርተሽ ጨርስ ትመጪያለሽ። እና ዳኒ ያንን ነገር ማወቅ መቻል አለብህ እና እኔን አንደርስታንድ ልታደርገኝ ይገባል። እኔ አሁንም ምርጫ ውስጥ አይደለም ያለሁት። ምናልባት አንተ አሁን ካለህበት ነገር አንፃር ለምንድን ነው ከአንዷ ጋር ማትሆነው? ለምንድን ነው ይሄ ጥያቄ ሊፈጥርብህ ይችላል። አንተ በምታውቀው ልክ አንተ በተረዳው ልክ ነው ይሄንን ነገር ማውራት የምችለው። እኔ ጋር ግን ውስጤ ላይ ያልተፈቱ ጥያቄዎች አሉና እነዛን ጥያቄዎች ለመፍታት ነው እየተሯሯጥኩ የነበረው። አሁን ግን ያንንም ደክሞኛል፣ አስፈላጊም አይደለም። ተረዳኝ። ስለዚህ ከዚህ በኋላ ምንድነው ማድረግ ያለብኝ መሰረት? ከሩታም ከሄርሜላም ርቄ ለትንሽ ጊዜ ራሴን አዳምጬ ከዛ መወሰን ያለብኝ ነገር ራሴ ወስናለሁ። አሁን ላይ እንደዛ ነው ስሜት ነው ይሰማኛል። ሀሳቤን አገኘኝ አሊያም ግን በእንደዚህ አይነት መንገድ እኔ ከማናቸው ጋር መሆን ሬዲ ያለው። ስለዚህ አሁን ላይ ራሴን ማዳመጥ ነው የምፈልገው። ምን ማድረግ እንዳለብኝ አሁን ከራሴ ጋር ማውራት ነው ያለብኝ። ለምን እኔ መጠየቅ የፈለኩትን ነገር ጥያቄ አልተመለሰልኝም፣ ማወቅ የፈለኩትን ነገር አላወቅኩኝም። እነሱም ግልጽ ሊያደርጉልኝ አልቻሉም፣ በሄርሜላም በሩታም በኩል። ስለዚህ እኔ አማራጭ ምንድነው አሁን ያለኝ? ሩታንም ሄርሜላንም አድርጌ ለትንሽ ጊዜ ለቀንም 3 ቀንም 1 ቀንም ይሁን ከራሴ ጋር መሆን አለብኝ። ለዛ ነው ከከተማ ልወጣ ነው ያልኩ የነበረው ማለት ነው ዳኒና ከዛ አንፃር ነው። ምናልባት እኔ በመሀል አለግባና ሩታን የጠራበት ምክንያት ንገራትና አውርታችሁ እኔ መሄድ ካለብኝ አሁን ልሂድ ጥራት። ስለዚህ ምንድነው አብርሽ በዚሁ አጋጣሚ አንድ ነገር ልትናገር የፈለኩት ኦልሬዲ መልሰዋል፣ ሰምታችሁታ እንዳለውና ውሳኔው ያንተ ነው። እኔ ምንም ፑሽ ያረኩ አይደለም፣ ማንንም ፑሽ ያረኩ አይደለም። በእኔ ማንንም ሊገባ አይችልም። በእኔ ላይ ሀሳቤን አገኘኝ ማንም ሰው ማለት ነው። እሺ ሩታ ቴንኪው ማለት ይችላልው ነው ዳኒ ወይስ? አይ አንዴ ፊት ለፊት ተጠያየቁና ፊት ለፊት ያለውን ነገር ትንገራትና እሱን ሰምተህ ከዛ መሄድ ትችላለህ። አይ ቲንክ ስለሚቸኩል ነው እሱ። ምን መሰለሽ ሩታ፣ አሁን ላይ በተፈጠሩት ነገር አብርሽ ከታመመ ጀምሮ እኛ ጋር ያለው ነገር እና አንቺ ጋር ያለው ነገር ጥሩ አይደለም፣ ጥሩ ነገር ላይም አይደለንም ያለ ነው ምናምን። ግን ያ ሳይሆን በሰዓቱ የረበሽኝ የነበረው የአብርሃም ደህንነት ነበር ያሳሰበኝ። እና ምንድነው አሁን ግልጽ እንዲሆንልሽና ተመልካቾችን በጣም ብዙ ነገር እያሉኝ ያሉት ኮሜንት ላይ እኔ ሳይድ ይዤ አብርሃምን ከሄርሜላ ጋር ለማድረግ እየሞከርኩ ያለ ነው የመሰለው። አንቺም በዛ መልኩ ነው የተረዳሽው። ግን እኔ በፍጹም ያንን እያደረኩ አልነበረ። እኔ የነበረው አብርሃም ደህና እንዲሆን ብቻ ነበረ። በዛ ሰዓት ላይ አንቺ ደህና ነው እያልሽኝ ስለነበር ነው ይሄኛው ነገር የተፈጠረው። ዋናው ነገር ግን ምን መሰለሽ፣ አብርሃም አሁን ላይ የጠራሁትን የራሱ ውሳኔ እንዲያሳውቅ ተረዳሽ። እኔ በሁለታችሁ መለያየት ወይም ደግሞ ካንቺ ጋር ይሁን ከሷ ጋር ይሁን የሚለው ነገር እንደሌለውበት እርግጠኛ እንድትሆኚ ነው። ገባሽ? እሺ በመጀመሪያ ደረጃ የራሱ ውሳኔ ለራሱ መተው ነው የሚያስፈልገው አንደኛ። ሁለተኛ ነገር ደግሞ እነሱ ልክ ናቸው። ማንም የሚያስበው ነገር ልክ ነው። ምክንያቱም አንተ እኔና እሱ አንድ ላይ እንድንሆን አትፈልግም ዳኒ። ይሄን ነገር ማንም የሚያውቀው ነገር ነው። አንተም በደንብ የምታውቀው ነገር ነው። ይሄን ነገር ደግሞ እያወቅኩኝ እኔ ድሮንም እንዴት አንተን እንዳቀረብኩ ድሮንም እንዴት ካንተ ጋር እንደሆንኩኝ ለራሴ ጥያቄ ነው የሚሆንብኝ። ማለት እኔ አንዳንድ መጥፎ ባህሪ ያለብኝ ሰውን በጣም አምናለሁ፣ ችግር አለብኝ። እረሳለሁ ትናንቴን እንደተፈጠረ እረሳለሁ። በቃ ትናንቴን ረስቼ አምናለሁ ሰው ትናንት ላይ ህይወቴ ላይ ምን አይነት ሰው ነበር፣ ምን ሊፈጥር ነበር የሚለውን ነገር እረሳለሁ። ለዛ ይመስለኛል አንተን አምኜ ወደ ህይወቴ ያስገባሁትና ድጋሚ ህይወቴ እንድትበጠብጥ የፈቀድኩልህ። አይ ቲንክ ለዛ ነው። እና ከኔ ጋራ በጣም ጥሩ ነገር ምናምን ለማድረግ ምናምን ትሞክር ነበረ። ግን ደግሞ ያኛው መንገድ እንደማይሆን እና እንደማይሳካ ህሊና ያውቀዋል። ነገሩን የባሰ እንደምትበጠብጠው ታውቀዋለህ። ነገሩን የባሰ እንደምታበላሸው እያወቅከው ነበር። እኔ ደግሞ እኔ እንጃ ለምን እንዳመንኩና ለምን አዳምጥህ እንደነበር ራሱ ግራ ነው የሚገባኝ አሁን ላይ። ምክንያቱም ኦሬዲ ሀሳብ ተሳክቶልሃል። አሁን ላይ የምትፈልገውን ነገር በደንብ አድርገሃል። የኛ ህይወት እንዴት ነው ከድሮም ጀምሮ መበጥበጥና ማመሱ ያስደስትሃል። እና እንዴት ነው ሜቢ ካየህ አንተ የመጣህበት አጋጣሚ ስትመጣ ራሷ ተብሎ ሲጀመር የመጣህበት አጋጣሚ እኔ ወደዚህ ከመጣሁ በኋላ ማለት ነው ከቤተሰቤ ቤት ወደዚህ ከመጣሁ በኋላ የመጣህበት አጋጣሚና ያነሳው ሀሳብ እኔና እሱ በጣም የሚያጋጭና የሚያጣላ ሀሳብ ነበረ።
ብለህ ስትመጣ ያነሳው ሀሳብ ማለት ነው። ግን ደግሞ ያ ነገር እንደማይሳካልህና እንደማይሆን ስታቅ ሌላ መንገድ ቀይረ ነው የኛን ህይወት የምበጥበጥ ስራህን እየሰራክ የነበረው ነው የምልህ። ኢትስ ኦኬ ኖርማል ነው። ትናንትና አልፌያለሁ፣ ዛሬ ነው ማለት የሚከብደኝ ነገር የለም። ግን ደግሞ የኔን ማንነት የኔን ባህሪ እና እንዴት ነው የኔን ነገር ሳታውቀው ቀርታ አይደለም እዛች ጋር የኔን ስም ለማጥፋት ያን ያህል ርቀት የምትሄድበት ምክንያት ምንም ሊገባኝ አልቻለም። የኔን ስም ለማጠልሸት እንደዛ ያደረግከው ነገር እስቲል ነው ግራ ነው የሚያጋባኝ። ለምን እንደዛ እንደሆንክ የምር ግራ ይገባኛል። ምክንያቱም በደንብ ነው የምታውቀኝ ዳኒ። እኔ አታውቀኝም ወይም ደግሞ ዳኒ ሩታን ያውቃትን ብል ማንም ሰው ያምነኝም። ገባ? ግን ታውቀኛለህ በደንብ የኔ ማንነት አይደለም እንደዛ አይነት ነገር እሱ ላይ ላደርግ ይቅርና ትላንትና እንኳን መጥፎ ነገር እያደረገብኝ ዛሬ ወድቆ ዛሬ ተጎድቶ ባየው የሆነ ሰው ልረዳው በምችለው አቅም ልረዳው የሆነ ነገር ማድረግ መሞክር ሰው እንደሆንኩኝ ያወቅ እዛ ጋር ስሜን ለማጠልሸት ከኔ ጀርባ የሚሸርቡትን ሰዎች ተባብረ የሄድክበት ርቀት ስቲል ነው በጣም ነው የሚገርመው። ለምንድን ነው ግን እንደዛ የምትሆነው? ይሁንክስ የነበረው ምንድነው ምክንያቱ? ዳኒ ይቅርታ፣ አሁን እኔ የምታወሩት ነገር እኔ ይከላል ብዬ አላስብም። ስለዚህ እኔ ከመንገድ የማታሰናክለኝ መሄድ ይኖርብኛል፣ መሄድ አለብኝ። ሁለታችሁ የምታወሩትን ጉዳይ ነው አሁን እያወራህ ያለው ማለት ነው። እሺ አሁን አንድ ነገር ብቻ ከሜዲዮ ስለናገርና አሁን ላይ አንተ ከሩታ ጋር ወይም ደግሞ ከሄርሜላ ጋር ለመሆን የራስ ውሳኔ እንደሆነና አሁን ላይ ደግሞ መወሰን እንደማትፈልግ አንድ ፊት ለፊት ንገራት። ይሄ ሀሳብ የኔ ሀሳብ እንዳልሆነ ተረዳኸኝ? ይሄ ሀሳብ የኔ ሀሳብ አይደለም። አንድ ይሄን ንገራት ነው፣ ችግር የለውም። ወደምትሄድበት ምን አለ መሰለህ ዳኒ፣ ማንም ሰው የኔን ህይወት ሊወስንልኝ አይችልም። እኔ በፍላጎት የምኖር ሰው ነኝ። ማንም ሰው ደግሞ አስገድዶኝም እስከዛሬም ላይፌ ላይ የኖርኩት ነገር የለም። ምናልባት ከዚህ በፊት በተፈጠሩት በአዲስ ነገር አንድ ወር ያህል ራሴን ባለማወቅ ብዙ ነገር ተፈጥሮ ሊሆን ይችላል። ግን ደግሞ ከበፊትም ጀምሮ ፈጣሪ መስከረ ራሴን ካወቅኩበትም ቀን ጀምሮ ማንም የራሴን ላይፍ ሊኖርልኝ አይችልም። አንተ ለኔ ነገር ስላልከኝ እኔ ሩታን መርጥበት ሄርሜላ መርጥበት ምንም አይነት ጉዳይ አይኖርም። ህይወት የግል ነው። ገባ? እናት አባት እንኳን መርጦልህ ልትኖር አትችልም በዚህ ዘመን ማለት ነው። ለምን? የራስ ምርጫ ነው። እናት አባት አብሮ ሊኖር አይችልም። ስለዚህ አይደለም አንተ ማንንም ሰው እኔ በግል ላይፍ ላይ ማስተናገድ አልፈልግም። ማንንም ደግሞ እንትን አይደለም። ይሄንን ነው ማሰብ ያለብህ ማለት ነውና ምናልባት ጥያቄ እንዳይፈጥርብህ እንደዚህ አይነት ነገሮች አብርሽን እኔ የመከርኩት መስሏት አድሩታን ልትል አልፈልግም። ምናልባት ይሄንን አስተሳሰብ እሷ ጋር ካለ እንግዲህ ራሷ ነው። ግን ደግሞ አንተ ስለመከርከኝ አንተ እንትን ስላልከኝ ምንም የሚፈጠር አይነት ነገር የለም። ምንም ይሆን ማለት ነገር የለም። አንድ ነገር ልንገርህ እዚህ ጋር ምን አለ መሰለህ አብርሃም፣ እንዴት ነው የሆነ ነገር ባላንስ እንድታረግ ወይም ደግሞ ወደ አንድ ነገር እንድታመዝን ደግሞ የሆነ ሰው በተደጋጋሚ ጫና ካደረገብህ ያንን ሰው እያመንከው ነው የምትሄደው። ግን ደግሞ ወጣም ወረደም እኔ ስለርሚላ ወረደም ዳኒ ሲቶ ሩታ በመጀመሪያ ደረጃ ነው በቃ እሱን ሆዲፍቸው። ግን ደግሞ ወጣም ወረደም እውነት ለመናገር እውነት ተደብቃ አትቀርም፣ ትወጣለች። ሁሌም እውነት በወጣ ቁጥር ደግሞ ማን በኮንፊደንስ እንደሚንቀሳቀስም ግልጽ ነው። እያያችሁት ነው ጊዜ ደጋግማችሁ። ምክንያቱም የኛን ነገር ለማበላሸት ምናምን በሄዳችሁበት ርቀት ራሳችሁ ናችሁ እያፈራችሁ ያላችሁት። ከዚህ በፊትም አንተ እኔ ባላጠፋሁት ነገር በድፍረት መታየው ቀስከኝ የነበርክበትን ታይም ደጋግመህ ታስታውሰዋለህ። ታውቃለህ አብርሃም፣ አንተም ብትሆን መታየው ነገር ካለ በዳኒ በኩል መታየው ነገር ካለ ኦዲፍ ጆ ምናምን ሳይሆን በግልጽ መናገር መቻል አለብሽ ሩታ። ኦኬ ችግር የለውም። እውነታው መውጣቱ የት ይቀራል ብለህ ነው? እኔ ምን አስቸኮለኝ? ማውጣት እኮ ይችላል። ምንም ማስረጃ ማውጣት ትችላለሽ፣ የፈለግሽው ነገር። እኔ ሚዲያ ላይ ተናገርኩት ኤቭሪቲንግ ነገር እኔ ማውቀው ነገርማ ላሳይህም ልናገርም እችላለሁ። ግን ደግሞ ማላውቀው ነገር ፈጣጥሬ ላወራላ አልችልም። እናንተ እንደምታቀነባብሩት የውሸት ፎቶ የውሸት ኦዲዮ እውነት ቢኖራችሁማ እኮ ፊት ለፊት ውጥት ታደርጉትና ይሄው ማለት ትችሉ ነበር። ግን የለማ ከየት ይመጣል? የሌለ እውነት የፈጣጠራችሁትን ውሸት የኛን ስም ለማጠልሸት የምትሄዱበት ርቀት መቼም ቢሆን አይሳካልም። አሁን መተዋራቸው ነገሮች ዳኒ እኔ አልገባኝም። ማወቅ አለብህ እና ደግሞ እኔም ይኸውልህ እኔ አንተን ስለ ቮይሱ የማውቀው ነገር የለም። ስለምታወሪያቸው ነገሮች እኔ አላውቅም። እስቲ በቃ ግድ የለም ሁሉም ነገር ብንተው እኔ ሳሉ አንቺ የኔን ስም ለማጠልሸት እየሄድሻለሽ ሩታ። አንቺ እንደዚህ አይነት መንገድ እየተራመድሽ ያለሽ ተግባር እኮ ነው እያሳየን ያለው። እንዴ ሁሉም ሰው እኮ ማየት ይችላል፣ ያየውን ነገር መፍረድ ይችላል አይደል እንዴ ሩታ? እኔ አሁን ምን መሰለሽ፣ አሁን ላይ እኔ አንቺ በፈለግሽው መንገድ ተረጂኝ፣ በፈለግሽው መንገድ ሰው የሚረዳኝ አይመለከተኝም። ዋናው ነገር አብርሃም ወደ ጤናው ተመልሷል። አብርሃም የራሱን ውሳኔ እንዲወስን ጠይቄዋለሁ። ማንን ትመርጣለህ ስለው አሁን ላይ ከማናቸውም ጋር መሆን አልፈልግም፣ ከከተማው ወጥቼ ራሴን ማዝናናት ከዛው አላስብ ይወስናለሁ። ሶ ይሄ ሀሳብ የኔ አይደለም፣ እኔም የለውበትም።
ተረዳሽ? አንቺ አሁን ሰው ጋር የኔን ስም ለመቀየር እየሞከርሽ ነው ያለሽው። ተረዳሽ? እኔ ከማናችሁም ጎን አይደለም፣ ከማናችሁም ጎን አይደለም። ያንተ የራስህ ስራ ነው። የራስህን ነገር ሊያሳይልህ የሚችለው ማንነትን የሚያሳየው የወክለኝ ነገር አላወራሽም። እስካሁን ያወራሽው ነገር እኔን አይወክለኝም ነው። እሺ እኔ አብርሃም መጨቃጨቅና መከራከር ምንም አልፈልግም። አንቺ ጭቅጭቅ እየፈጠርሻለሽ። ዳኒ ራስን የጠራኸኝ ጭቅጭቅ የምትፈጥሩ አንቺ ልጅ። እኔ እኮ የመጣንበት በጣም ተረጋግቼ ነው እያወራ ያለሁት። አልተጨቃጨቅኩም፣ አልተጫጫኩህም፣ ግን ደግሞ በስነ ስርዓት ሀሳቤን እየገለጽኩልህ ነው። እሺ የመጣሽው እኔ የጠራሁበት እኔ አይደል የጠራሁሽኝ። የጠራሁበትን ምክንያት ስናገር አላዳመጥሽኝም። አንቺ ወደ ሌላ ሳይድ ውስጥ ነው። አዳመጥኩኝ እኮ ነገሩን ነገርከኝ። እኔ ደግሞ እንደማላምንበትና ያ ነገር አሁን አጠገቧ ቆመም ቤትን እንደማልቀበል ነግሬሃለሁ ደጋግሜ። ምን አለ መሰለክ የተናገርከው ካልተቀበለች እኔ ምንም ማድረግ አልችልም። ማመን የሆነ ነገር ማመን ካልፈለገ የሆነ ሰው በግድም ከሰመነው ነገር አይኖርም። ሩታም አሁን ለምሳሌ አንተ ነህ ብላ ውስጧ ላይ ከደመደመች እሷንም ማስጨነቅ አይጠበቅብም። በቃ እውነታው ፈጣሪ ይፍታው። አሁን ላይ እኔ ምንድነው የወሰንኩት፣ በቃ መጀመሪያ ማወቅ ፈልጋለሁ እያልኩኝ ነበር። አሁን በቃ ቀረ። በቃ ማንም አይንገረኝ ከፈለገ፣ ግን ደግሞ የሆነ ቀን ሁሉም ነገር መውጣቱ አይቀርም። ያንዴ ግን ያደረገው ሰው ያፍራል። ተረዳኝ። ዛሬ ላይ ግን የነሱን እንደዚህ ያድርጉልኝ እንደዚህ ንገሩኝ ምናምን እያልኩ እነሱ ጋር ጭቅጭቅ ከምፈጥር ራሴን ማሻሽል መርጫለሁ። ስለዚህ አሁን ሩታ ምንም ነገር ብትላት ምንም ልታምንላት አትችልም። ምንም ብትነግራትም ምንም ልትቀበል አትችልም በዚህ ታይም ማለት ነው። ተረዳኝ። ሩታ እኔ አሁን ስለሷ አያገባኝም እኮ እኔ ችግር የለውም። ልቀበልህም አልችልም አንደኛ ነገር። ሲቀጥል ደግሞ እዚች ጋር እኔ ጥሩ ይሆናል ሰላም ይፈጠራል ብዬ ነው ነገሮችን ስተውና ሳልፋቸው የቆየሁት እንጂ እኔም ሌላ ነገር መፍጠር አቅቶኝ እንዳልሆነ ታውቃላችሁ። አንዳንዴ ደግሞ ይሰለቻል። መፍጠር የምችው ነገር ፍጠር ደግሞ ቢወጣ ከማንም በላይ እኔ ነኝ ደስተኛ የምሆነው። ምክንያቱም እዚች ጋር ባልዋልኩበት ከሚያቀኝ እስከምታቆኝ ከማያቀኝ እናንተ እስከምታቆኝ ድረስ የሄዳችሁበት ርቀት በጣም ብዙና ረጅም ነው። እውነቱ ቢወጣ ግን ምንኛ ደስተኛ እንደሆንኩኝና ውስጤ ሰላም እንደሆነ እኔ ነፃ እንደሆንኩኝ እና አርፍ እንደምል ሁሉም ሰው ያውቅልኛል። ያኔ ነፃነቴን አገኛለሁ። ኤቭሪ ዴይ እንደም ጸሎቴ ምን እንደሆነ ታውቃለህ? ይሄንን ነው አጋልጦ ፈጣሪ ብዬ ነው የምጸልየው። ገባ? ኤቭሪ ዴይ። ምክንያቱም ሰላሜን አገኛለሁ። ማንም በርግጥ ማንም የፈለገውን ቢል እኮ ይመስለው አይታየኝም። ግን ደግሞ አትሊስት አንዳንዴ እውነት ሲወጣና ውሸታሙ ሲያፍር ደስ ይላል እንጂ ምንም አይመስለኝም። ዳኒ በቃ ችግር የለውም። ለማንኛውም ለሁለት ቀን ምን ለሶስት ቀን ከከተማ ትንሽ ወጣ አላለሁኝ። ልጄን አደራ ከአንቺ ጋር ይሁን። ምንም አይነት መንገድ ምንም ነገር የሚያስፈልገው ነገር ካለ ደውይልኝ። መልካም ጊዜ ይሁንላችሁ። ስላስጨነቅኩሽም እውነታውን ካልነገርሽኝም ብዬ ስለጨቀጨቅኩሽ በጣም ይቅርታ። እውነታው ፈጣሪ ያለ ጊዜ ይፈታል። ግን ደግሞ በጣም አመሰግናለሁኝ። ዳንኤል መልካም ጊዜ ይሆንላችሁ። መልካም ጊዜ እንገናኛለን። ልጅን የምትወደው ነው ታስብሎት ችግር የለም። ደህና አሁን የምፈልግ ነገር አለ። በመጨረሻ አልቆይም። 2 ቀን ወይ 3 ቀን ነው እረፍት ማድረግ ስለፈለኩኝ ነው። እመለሳለሁ። ሀሳቤን አገኘሽኝ? መልካም ጊዜ ይሆንላችሁ። ቻው ዳንኤል፣ እንገናኛለን። እሺ